ታጠረት አርገሻል እውነት ለመናገር ይሄንን ይመለከታችኋል ያልኩትን ሁሉ ጋደርሼ ነግራችኋለሁ። ደራርቱና ገለቴ በባሎቻቸው ተዘረፉ። እኔ አሁን በጣም ከባድ ችግር ውስጥ ነው ያለሁት። ፊልም የሚመስለው ዘረፋ ሰሞኑን የብዙዎችን ትኩረት የሳበው የአትሌት ገለቴ ቡርቃ ባለቤትና የአትሌት ደራርቱ ቱሉ ባለቤት ንብረታቸውን በራሳቸው የትዳር አጋር ተዘረፉ የሚለው ነው። በተለይ የገለቴ ቡርቃ ጉዳይ እስካሁን ድረስ በአነጋጋሪነቱ እንደቀጠለ ነው። 10 ቤትና 4 መኪና እንደተዘረፈች በእንባ ታጅባ ተናግራለች። የዘረፈኝ የልጅነት ባሌ ነው ብላለች። ይህ የልጅነት ባሏ ሲተዋወቁ የላዳ ሹፌር እንደነበር፣ የባሏ እናትንም መንግስት በሰጣት ቤት እንዳስቀመጠቻቸው፣ እንዲሁም ባልየው ሙሉ ውክልና የተሰጠው በመሆኑ ገንዘቧን ከሷ እጅ እንዲወጣ እንዳደረገው ገልጻለች። በቃለ መጠይቅ ላይ ባልየውና ገለቴ በምን እንደተለያዩ እንደተጣሉ በግልጽ ባይነገርም በፍርድ ቤት ግን 10 ቤትና 4ቱ መኪና ለገለቴ ቡርቃ ባለቤት ተወስኖለታል ተብሏል። አትሌት ገለቴ ይግባኝ ብልም መልስ ላገኝ አልቻልኩም ብላለች። የገለቴ ባልም ለቀረበበት ክስ እስካሁን ድረስ መልስ አልሰጠም። ማን ነው ጥፋተኛ የሚለው ጉዳይ እስካሁን ድረስ መልስ አልተገኘለትም። ገለቴና ባለቤቷ ጸብ ውስጥ የገቡት በ2010 ከ7 ዓመት በፊት እንደነበር በሰይፉ ሾው ላይ ያስረድታለች። ሆኖም ግን በርካታ ሚዲያዎች ገለቴ ተዘርፋለች፣ ፍትህ ያስፈልጋታል እያሉ ነው። ባልየው እስካሁን ለቀረበበት ክስና ወንጀላ ምን መልስ ይሰጣል? ይህን ጉዳይ ብዙዎች በጉጉት እየጠበቁት ነው። እንዴት ፍርድ ቤቱ ለገለቴ ቡርቃ ባለቤት ሊፈርድ ቻለ? የብዙዎች ጥያቄ ነው። አትሌቶች ብዙ ጊዜ እየተጭበረበሩ ገንዘባቸው እንደሚባክን የውስጥ አዋቂዎች እየገለጹ ነው። ገለቴ ቡርቃና ደራርቱ ቱሉ በባሎቻቸው ተመሳሳይ ዘረፋ ተካሂዶባቸዋል። አንድ የውስጥ አዋቂ ግለሰብ ስለዚህ ጉዳይ እንዲህ ሲል ሐሳቡን ሰጥቷል። ይህ ነገር ከትላልቆቹ ጀምሮ የተለመደ ነው። እሷ ደፍራ ወጣች እንጂ በአብዛኛው ስም አልጠቅስም፣ እነሱ ስላላወጡት ማለት ነው። በተጠጓቸው ባልመሰል ወንበዴዎች ያልተዘረፉ ጥቂቶች ናቸው። ስንቶች መሰሏችሁ በዚህ ምክንያት ደብዛቸው የጠፋው? በእነሱ ብር ባለሀብት ሆነው ሚስት ውድድር ስትሄድ የከተማውን ሴቶች የሚያሰልፉ ክለቡን የሚያጨናንቁት እነሱ ናቸው። የዓመታት ግፍ የማይነገር በደል ነው በሴት አትሌቶቻችን ላይ ሲደርስ የኖረው። ስንት ጉድ እናውቃለን። ደስ ብሎኛል እንዲህ ስለወጣች። ክብሯቸው ይዛቸው አልቅሰው የቀሩ ስንቶች ነበሩ። አደባባይ መውጣቷን በጣም አደንቃለሁ። ከዚህ በፊት በአትሌት ደራርቱ ቱሉ የደረሰው ግፍና ጠቅላይ ሚኒስትር መለስ ዜናዊ ገብተውበት ያገኘችውን ፍትህ እናውቃለን። ጉዳዩ በምትለው ልክ ተፈጽሞ ከሆነ እግዚአብሔር ለገለቴም አንዱን ሹም ካላዘዘላት ሁሉ ነገር ውሉ በጠፋበት ሀገር ፍትህ ማግኘት ይከብዳል። ስኬት ላይ የደረሳችሁ እህቶቻችን ዝናችሁ ወይም ስኬታችሁን ፈልገው ከሚጠጋችሁ ወንድ ተጠበቁ እባካችሁ። ከባል መሰል ዘራፊ ወንበዴዎች እግዚአብሔር ይጠብቃችሁ ላለው ፍትህ የላባቸውን ዋጋ በግፈኞች ለሚነጠቁ ግለሰቦች። ስለ አትሌቶች በቅርበት የሚከታተል ግለሰብ የሰጠው አስተያየት ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንዴት የደራርቱን ሀብት ማስመለስ ቻሉ? ለምን ለሁለት ተካፈሉ አሉ? ጀግናችን አትሌት ደራርቱ ቱሉ ባሏ ንብረቷን በሙሉ ወስዶባት ባዶ አስቀራት። ደራርቱም ችግር ላይ ወደቀች። ደራርቱ መለስ ዜናዊን ድረስልኝ አላለችም። መለስ ቀድሞ ስለ ጉዳዩ ሰምቶ ስለነበር ደወለላት። መለስ ነኝ፣ ቢሮ ፈልግልሻለሁ ነይ ተባለች። የገጠማትን ችግር እንድትነግረው ጠየቃት። ደራርቱም አፍራ ባሌ በደለኝ ከማለት ተቆጠበች። ሆኖም መለስ ነገሩን ባለፈው ሳምንት እንደሰማና ዝርዝሩን እንድታስረዳው ጠየቃት። ከዛም ለደራርቱ ባል ተደወለ። መለስ ነኝ፣ ጠቅላይ ሚኒስትር መለስ ዜናዊ ነኝ። ባሏ ስልኩን ደንግጦ ጣለው። ስልኩን በድጋሚ ተደወለ። መለስ ነኝ፣ ተረጋጋ። ከደራርቱ ጋር የገጠማችሁን ችግር ለመወያየት ፈልጌ ነው። በሰላም ተወያይታችሁ ብትፈቱት ይሻላል። ዞሮ ዞሮ በፍርድ ቤትም 50-50 ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው። ቢሮና እፈልግሃለሁ፣ ሰው ልክልሃለሁ። የደራርቱ ባል እረ ሁሉንም ትውሰድ፣ አሁኑኑ መልስላታለሁ። እኔ እኮ ተናድጄ ስለተጣላን ብዬ ነው እንጂ። መለስ ዜናዊ አይ ሙሉ አይሆንም፣ ግማሹ ላንተ ይገባል፣ ግማሹን ግን መልስላት። ያለ አንተ ድጋፍ ይህ አይመጣም ነበር። ለማንኛውም ቢሮና እንወያይበታለን ተባለ። ያለ አንዳች መኪና ሁሉንም ንብረት መለሰልኝ። መለስ ዜናዊ ሁሌም ለወገኑ ለህዝቡ የኖረ ነው። እኔ አይደለም ያልኩት። ደራርቱ የመለስ ዜናዊ ቀብር ስነስርዓት ላይ ለኢቲቪ የተናገረችው ነው። በባሏ የተዘረፈችው ሌላኛው አትሌት ገለቴ ቡርቃ በዚህ መልኩ መፈታት ይኖርባታል። መረጃው የአብዱል ባሲጥ አብዲ ነው። አትሌቷ የላባ ውጤት የሆነውን ንብረት ማስመለሻ መንገዱ ይሄ ብቻ ነው። አይዞሽ ገለቴ፣ የሀገር ክብር ነሽ። አይዞሽ ገለቴ አሁንም ላይ ብዙ ሰዎች የሚጠቀሟት ቃል ነበረች። ከዚህ በፊት ግን ታዋቂዋን አትሌት ገለቴ ቡርቃን ለማጽናናት በዓለም አቀፍ ቴሌቪዥን ላይ እንዲህ ያለው ጀግናው አትሌት ቀነኒሳ በቀለ ነበር።
አይዞሽ ገለቴ ዛሬ በትክክለኛው ቦታ ጥቅም ላይ ሊውል ይመስላል። አትሌቷ ገመዳ የተባለ ሾው ላይ ቀርባ ባለቤቴ ዘረፈኝ፣ ጎዳና ላይ ልወጣ ነው ብላለች። ገለቴ ቡርቃ አትሌት ነች። አትሌቶቻችን ምናልባትም ከኢትዮጵያ አየር መንገድ ቀጥለው ባንዲራችንን በዓለም አደባባይ የሚያውለበልቡ ያለምንም ሹመት የሀገሪቷ አምባሳደር በመሆን ሀገራችንን በዓለም አደባባይ ስሟን ከፍ የሚያደርጉ ወርቆቻችን ናቸው። ገለቴ በዚህ ረገድ ስሟ ከፍ ብሎ የሚጠራ እኛ ብቻ ሳንሆን ዓለም ስሟን በክብር የሚያነሳት ምልክታችን ነች። ይቺ የምንወዳትና የምናከብራት በ2009 የዓለም ሻምፒዮና ውድድር ልታሸንፍ 200 ሜትር ሲቀራት ከጀርባዋ በነበረችው ስፔናዊት በተሰራባት ጥፋት ወድቃ ውድድሩን ስትሸነፍ ፊቷ ላይ የሚነበበው የልብ ስብራትን የተመለከተው አትሌት ቀነኒሳ በቀለ አይዞሽ ገለቴ ብሎ ሲያጽናናት ተመልክተን በአንድም ሆነ በሌላ ምክንያት ስሟ ካፋችን የማይጠፋ ድንቅ ሴት አትሌታችን ናት። በትላንትናው ዕለት ገመዳ ሾው ላይ በመቅረብ የደረሰባትን በደል በእንባ ታጅባ ስትናገር በማየት ልቡ ያልተሰበረ የለም። እሷ ለፍቼ ደክሜ ያፈራሁት ሀብት በገዛ ባለቤቴ ተዘርፌያለሁና የሀገር ሕዝብና መንግስት ወደ ጎዳና ከመውጣቴ በፊት ይድረሱልኝ ብላ ስትማጸን መመልከት በጣም አሳዛኝ ነገር ነው። ሴቶቻችን ብቅ ባሉ ቁጥር አናታቸውን እየመቱ ዳግም ከፍ እንዳይሉ የሚያደርጉ እንዲህ ያሉ ግለሰቦች ተገቢውን ቅጣት መቀጣት አለባቸው። አንድ አስተያየት ሰጪ በጉዳዩ ላይ የሰጠው ሀሳብ ነው። አፋን ኦሮሞ ቴሌቪዥን ከሚቀርበው ገመዳ ሾው ላይ ቆይታ ያደረገችው አትሌት ገለቴ ቡርቃ አደባባይ የወጣሁት ህዝቤ ያለውበትን አስቸጋሪ ሁኔታ አውቆ እንዲደርስልኝ ነው ብላለች። ከ800 እስከ ማራቶን ኢትዮጵያን ወክላ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ሳላውቅ ትዳሬ እየፈረሰው ነውም ብላለች። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ዓ.ም ከቤት ጠፍቶ 8 ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳሉ ተናግራለች። 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓ.ም ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘች ገልጻለች። ፍለጋውን ጀምራ ለፖሊስ ስታሳውቅ ደውሎ ለምን ስሜን ታጠፊያለሽ? አርፈሽ የማትቀመጪ ከሆነ እገድልሻለሁ እንዳላት የተናገረችው ገለቴ በ2010 ዓ.ም በእርሱ በኩል የክስ መጥሪያ እንደደረሳት ጠቅሳለች። ፍርድ ቤት ስትቀርብም ባለቤቷ ጋብቻቸው እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች፣ ነገር ግን በጫና ጋብቻው እንደፈረሰ ትናገራለች። ከዚህ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሸጦ ስለነበር ጋብቻችን ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘሁት ብላለች አትሌት ገለቴ። አንዷ የቀረችውን ቤት በ2008 ዓ.ም ውክልናው የተነሳባት ቤት እንደሆነች የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናና ሌሎች በርካታ ንብረቶች ተሸጠውባት ባዶ እጇን መቅረቷን ተናግራለች። እናቱ እንዲኖሩበት የሰጠውትን መንግስት የሰጠኝን ቤት እንኳን ለእናቱ ሸጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራነውንም ሳልካፈል አንዷ የቀረችውን ቤት ለመካፈል ፍርድ ቤት ወስኖብኛል ስትል ተናግራለች። እሱ ቀድሞ ሁሉንም አቅዶበት ስለነበር ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከእሷ በተቃራኒ እንደሆነ ተናግራለች። ከዚያም አልፎ እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳ ንብረቱም እንዳይገኝ አንድም ገንዘብ በሱ ስም እንደማያስቀምጥ እንዲሁም ተሸጡ የተባሉ ንብረቶች ከዋጋቸው እጅግ ባነሰ የተሸጡ መሆናቸው ጉዳዩን ውስብስብ እንዳደረገው ተናግራለች። ይህን ጉዳይ የማያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካለማግኘቴም በላይ ወደ ጎዳና ለመውጣት ከዚያም አልፎ ለሕይወቴ አስጊ ሁኔታ ላይ ስለምገኝ የሚመለከተው አካል ይድረስልኝ ትላለች። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ያለችው ገለቴ ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ተዘግቼ ተቀምጫለሁ። የአቅሜን ያበረከትኩላት ሀገሬና ህዝብ ያለሁበትን ሁኔታ ይወቅልኝ ብላለች። የሴቶች የህግ ባለሙያዎች ማህበር አስጌ ደንዴሾ ላይ እንደተረባረባችሁት ለገለቴ እስቲ ድምጽ ሁኗት። ሴት ስፖርተኞች ባለቤቴ ዘረፈኝ፣ ጎዳና ላይ ልወጣ ነው ድረሱልኝ። አትሌት ገለቴ ቡርቃ አትሌቷ በሩጫ ዘመኗን ያገኘችውን ሀብትና ንብረት ባለቤቷ መውሰዱን ገልጻ ጎዳና ልወጣ ነው መንግስት ይድረስልኝ ብላለች። መኖሪያ ቤትና መንግስት በተለያዩ ጊዜ የሸለማት 11 መሬቶች ውስጥ 10ሩ በባለቤቷ መሸጡንና አሁን ካለችበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ብላለች። ካሏት 5 መኪናዎች 4 መኪኖችን ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለ1 ዓመት ከቤት ሳትወጣ መቀመጧንም ተናግራለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ እየተመለከተ አይደለም በማለት በገመዳ ሾው ላይ ቀርባ ተናግራለች። መንግስትና ህዝብ ይድረስልኝም ስትል ጠይቃለች።